እስቲ ወደ ጥንቷ ባግዳድ እንጓዝ። አቡራማ በሆኑትና በሕዝብ ግርግር በሚሞሉት ጎዳናዎቿ ላይ ስፍር ቁጥር የሌላቸው ታሪኮች የሚያስተጋቡባትን ከተማ በዐይነ ሕሊናችን እንሳላት። ከእነዚህ ሁሉ ታሪኮች መካከል ግን አንዱ ጊዜን ተሻግሮ የሚዘልቅ ነው። ስለ ታማኝነት እውነተኛ ምንነት፣ ስለ ሰው ልጅ እውነተኛ ዋጋ የሚናገር ትላልቅ ታሪክ። ይሄ አባባል እንዲሁ ተራ ቃል አይደለም፣ ከነፍስ ጋር የተገባ ጽኑ ኪዳን እንጂ። ሞት እንኳን አንገቱን የሚደፋለት የታላቅ ታማኝነት ታሪክ መሠረቱ የሚጣለው በእነዚህ ጥቂት ግን ከባድ ቃላት ነው። እንግዲህ የእኛም ጉዞ የሚጀምረው በአንድ ሱልጣን ልብ ውስጥ በተደበቀ ምስጢር ነው። ዕቅዱ ከክፋት የመነጨ አይደለም፣ በፍጹም። ይልቁንም የእውነተኛ ታማኝነትን ተፈጥሮ ለመረዳት ካለው ጥልቅ ጉጉት የተነሳ አንድ ዕቅድ ያወጣል፣ ሁሉንም ነገር የሚቀይር ድብቅ ፈተና። እስቲ ገጸ ባህሪያቱን እንያቸው። በአንድ በኩል ሥልጣኑን ደብቆ የሕዝቡን እውነተኛ ሕይወት የሚሹ ዐይኖችን በተራ መንገደኛ ልብስ ውስጥ የሸፈነ ሱልጣን አለ። በሌላ በኩል ደግሞ ብቸኛ ሀብቱ የታማኝነት ዘናዊ የሆነው ዐይነ ሱሩ ባባ ረሂም አለ። ከተለያዩ ዓለማት የመጡ ሁለት ሰዎች በቅርቡ በማታ የክብር ቃል ኪዳን ሊታሰሩ ነው። በዚህ ሁሉ ታሪክ ልብ ውስጥ አማና የሚባል አንድ ቅዱስ ጽንሰ ሐሳብ አለ። በእኛ ቋንቋ አደራ እንደምንለው። ይህ ቃል ብቻ አይደለም፣ ቅዱስ እምነት ነው። ከወርቅ በላይ የሚከብድ፣ በምንም አይነት ዋጋ ቢሆን ሊጠበቅ የሚገባው የቃል ኪዳን ክብደት ነው። እናም ራሱን የደበቀው ሱልጣን ወደ ባባ ረሂም ቀረብ ብሎ አንድ ከባድ ከረጢት ሰጠው። ስለ ዋጋ ቢስ ድንጋዮች ነገረው። የአንድ መንገደኛ ብቸኛ ማስታወሻዎች እንደሆኑ አወራለት። እንዲጠብቅለትም ጠየቀው። ምናልባት ከዓመት ምናልባትም ከ5 ዓመት በኋላ እንደሚመለስ ቃል ገባለት። የፈተናው ዘር በዚያች ቅጽበት ተዘራ። ቃል ኪዳኑ ተጋባ። ነገር ግን ዓመታት ሲፈራረጉ ሊታሰብ ማይችል ታላቅ ፈተና ተጀመረ። ለባባ ረሂም ይህ ታማኝነቱ በእሳት በረሃብና በተስፋ መቁረጥ የሚፈተንበት የ5 ዓመት ስቃይ መጀመሪያ ነበር። 1 ዓመት አለፈ። ከዚያ 3 አውዳሚ ረሃብ ባግዳድን የያዛት፣ ከተማዋን ወደ ተስፋ መቁረጥ ስፍራ ቀየራት። ቀጥሎ ዘራፊዎች መጡ። ምንም ሳያዝኑለት ክፉኛ ደበደቡት። ነገር ግን በዚህ ሁሉ መከራ ውስጥ ባባ ረሂም ያንን ከረጢት አጥብቆ እንደያዘ ነበር። ሰውነቱ ቢሰበርም መንፈሱ ግን አልተነበራከከም። በስቃዩ ጥልቀት ውስጥ አንድ ድምፅ በአይምሮ ማሾክሾክ ጀመረ። የሰይጣን ፈተና። ከፈተው ይለዋል በሹክሹክታ። ራስን አድን፣ ማንም አያውክም። ይሄ በአንድ በሞት አፋፍ ላይ ባለ ሰው ነፍስ ውስጥ የሚካሄድ በሕይወት መትረፍና በክብር መካከል የተደረገ የመጨረሻው ትግል ነበር። በመጨረሻ የሕይወት እስትንፋሱ እኔ ሌባ አይደለሁም በማለት ፈተናውን ተቃወመው። ቃል ገብቻለሁ። በቃ በዚያች ቅጽበት ከሕይወት ይልቅ ክብርን መረጠ። ዕጣ ፈንታውንም አተመ። 5 ረጅም ዓመታት አለፉ። ያው እንደ መንገደኛ የተደበቀው ሱልጣን በመከራ ወደ ተጎዳች ከተማ ተመለሰ። እምነቱን የጣለበትን ሰው ፍለጋ ሲጀምር ግን ልቡን የሚያሰቃይ የፍርሃት ስሜት ያዘው። አሮጌውን ቦታ ባዶ ሆኖ ሲያገኘው ልቡ በኃይል መምታት ጀመረ። ከከተማ ውጭ ባለው ፍርስራሽ ውስጥ አንድ ዓይነ ስውር ሰው ሞቶ ስለመገኘቱ የሚገልጹ ወሬዎች ጆሮ ላይ ደረሱ። አስፈሪው እውነት ገሃድ መውጣት ጀመረ። ፈተናው አንድ ንጹሕ ሰው ለሞት ዳርጎት ይሆን? በአቧራና በፍርስራሽ መካከል አገኘው። ሰው አልነበረም፣ በጭንቅ ሕይወቴ ያልተለየችው የአጥንት ክምር እንጂ። ነገር ግን አሁንም ያንን አሮጌ የቆዳ ከረጢት ደረቱ ላይ አጥብቆ እንደያዘ ነበር። ይህ እይታ በሱልጣኑ ልብ ውስጥ እንደ ሰይፍ ተሰካ። በጭንቅ በሚሰማ ደካማ ሹክሹክታ በሞት አፋፍ ላይ የነበረው ሰው ተናገረ። መንገደኛ ተመለስከ፣ አደራውን ውሰድ። ሕይወት ከውስጡ እየተሟጠጠች ባለችበት ቅጽበት ቋንቋ ብቸኛ ሐሳቡ የገባው ቃል ኪዳን ነበር። ባባ ረሂም በፍጥነት ወደ ቤተ መንግሥት ተወሰደ፣ ከተገኘበት ፍርስራሽ ጋር ፍጹም ተቃራኒ ወደ ሆነው የቅንጦት ስፍራ። እናም እዚህ በእውነት ብርሃን ስር እውነተኛው ሀብት በመጨረሻ ይገለጣል። እስቲ እናስበው። ለ5 ዓመታት ስቃይ ዋጋ ቢስ ናቸው ለተባሉ ድንጋዮች ሲባል በእርግጥ በውስጡ ምን ነበር? የሕይወት ዘመን ስቃይን ሊመጥን የሚችል ምን አይነት ነገር ሊኖር ይችላል? ከረጢቱ ተከፈተ። ከውስጡ የወጣው አቧራና ጠጠር ሳይሆን የሚያብረቀርቅ የአልማዝ የዕንቁና የከበሩ ድንጋዮች ፉፋቴ ነበር። ከሱልጣኑ ንጉሣዊ ግምጃ ቤት የተወሰዱ እጅግ ውድ ጌጣጌጦች። ዋጋውስ ሊታሰብ ማይችል
7 መንግሥታትን ለመግዛት የሚያስችል ሀብት። ይህ ሁሉ ሀብት በአንድ በረሃብ በሚሰቃይ ሰው እጅ ውስጥ ነበር። ባባ ረሂም እውነቱን ሲያውቅ ግን ፊቱ ላይ የታየው የደስታ ሳይሆን የድንጋጤ ፍርሃት ነበር። ሱልጣን ሆይ ምን አደረጉ? አለ በሹክሹክታ። ይህን ባውቅ ኖሮ ፈተናው ነፍሴን ይሰብራት ነበር። ሳያውቀው ከፈተናዎች ሁሉ የከፋውን ፈተና እንዳለፈ ተረዳ። እናም እንዲህ ወደዚህ ታሪክ ጥልቅ ትምህርት እንደርሳለን። በእሳት ስቃይ ስለተፈተነው ስለ እውነተኛው የሀብትና የክብር ትርጉም ወደሚናገረው ትምህርት። እንግዲህ የሱልጣኑ ሀብት የሚለካው በጌጣጌጥና በሥልጣን ነበር። የባባ ረሂም ሀብት ግን የሚለካው በታማኝነት ነበር። አንደኛው ጠፊ ነው፣ ሌላኛው ዘላለማዊ ነው። አንዱ ሊሰረክ ይቻላል፣ ሌላኛው ግን ዋጋ የማይተመንለት ነው። ሱልጣኑ ራሱ በትሕትናና በአድናቆት ተሞልቶ እውነቱን ለሁሉም አወጀ። እንዲህ አለ፣ ሀብት በእጁ ይዞ በረሃብ ሊሞት የሚችል ሰው ብቻ ነው እምነት የሚጣልበት። እውነተኛው ንጉሥ እሱ ነው። ታዲያ ከባባ ረሂም መሥዋዕትነት ምን እንማራለን? እውነተኛ ሀብት በባሕሪ ውስጥ እንደሚገኝ ታማኝነት፣ ማንም በማያይበት ጊዜ በደመቀ ሁኔታ እንደሚያበራ፣ እናም ቃል ኪዳን ዋጋው ምንም ያህል ቢከብድ ቅዱስ ዕዳ መሆኑን እንረዳለን። እናም የፈተናው ምልክት የነበሩት ጌጣጌጦች የተስፋ ምልክት ሆኑ። በባባ ረሂም ስም ለድሆች የእንግዳ ማረፊያዎችን ለመገንባት ዋሉ። የማይሰበር መንፈሱን ለሚመጡት ትውልዶች ሁሉ የማይሞት አደረጉት። የባባ ረሂም ታሪክ እዚህ ላይ ያበቃል። ነገር ግን ጥያቄው በዘመናት ውስጥ ያስተጋባል። የአንድ ሰው እውነተኛ ዋጋ የሚለካው በምንድን ነው?